ሰላም ጋይስ እንዴት ናችሁ? አሁን ደግሞ አብዛኞቻችሁ መስፋትና ማወቅ የምትፈልጉት ነገር አለ። እንዴት ነው ሀላ አፕ ላይ የሰራነውን ገንዘብ ወደ ባንካችን ዊዝድሮ የምናደርገው ወይ ደግሞ ወደ ምንፈልገው ባንክ እንዴት ነው የምንልከው የሚለውን አብረን እናያለን። በመጀመሪያ ሚ የሚለው ላይ እንገባለን። ሚ ላይ ከገባን በኋላ ገንዘብ ሆኖ የሚወጣው ፖይንቱ ነው። ፖይንት ነው ገንዘብ ሆኖ የሚወጣው። ስለዚህ ገንዘባችንን ለማውጣት ፖይንት የሚለውን ነካለን። ሁላችሁ ማወቅ ያለባችሁ ነገር ምንድነው? ገንዘብ ለማውጣት መጀመሪያ የፊት አሻራ ስትሰጡ ያስገባችሁት ፓስወርድ አለ። እሱም ፓስወርድ ማስታወስ አለባችሁ፣ ምክንያቱም ያንን ስለሚጠይቃችሁ ማለት ነው። ፖይንት የሚለውን ስንነካው ፖይንት ባላንስ ይልና እዚህ ጋር ወደ 3 ሚሊዮን ፖይንት ያሳያል። 3 ሚሊዮን ፖይንት ማለት $300 ማለት ነው። ከስር ካሽ አውት የሚል አለ፣ ኤክስቼንጅ የሚል አለ፣ ትራንስፈር የሚል አለ። ካሽ አውት ማለት ገንዘቡን ወጪ ማድረግ ዊዝድሮ ማድረግ ማለት ነው። ኤክስቼንጅ ማለት ደግሞ ያለንን ፖይንት ወደ ኮይን መቀየር ነው። ትራንስፈር ማለት ደግሞ ፖይንታችንን ለሌላ ሰው መላክ ማለት ነው። እዚሁ ሀላ አፕ ላይ አንድ ሰው ገንዘቡን ዊዝድሮ ለማድረግም ኤክስቼንጅ ለማድረግ ትራንስፈርም ለማድረግ 100,000 ፖይንት መድረስ አለበት። ገንዘቡን ወጪ ለማድረግ 100,000 ፖይንት መድረስ አለበት። 100,000 ፖይንት ማለት $10 ማለት ነው። አንድ ሰው ወደ ፈለገው ነገር መላክ የሚችለው $10 ሲደርስ ነው። እኛ አሁን የፈለግነው ገንዘቡን ወጪ ማድረግ ስለሆነ ካሽ አውት ላይ እንዳለ ከስር ከረንሲ ታይፕ የሚል አለ። ከረንሲ ታይፕ የሚለውን ነካና ከፈለግን ወደ ባይናንስ መላክ የምንፈልግ ከሆነ USDT ምናምን መምረጥ እንችላለን። ግን እኛ አብዛኞቻችሁ የኢትዮጵያ ባንኮችን ስለምትጠቀሙ ከረንሲ ታይፕ የሚለው ጋር የኢትዮጵያን ባንዲራ ወይ ደግሞ ኢቲቢ የሚለውን ከረንሲ ታይፕ እንመርጣለን። ከዛ ደግሞ ፔመንት ሜተድ ይላል። ፔመንት ሜተድ ደግሞ መላክ የምትፈልጉበት ባንክ ማለት ነው። ፔመንት ሜተድ የሚለውን ነካለን። እዚህ ጋር ብዙ አይነት የኢትዮጵያ ባንኮችን ያስመርጠናል። ሲቢ አለ፣ ቴሌብር አለ፣ አዋሽ ባንክ አለ፣ አቢሲኒያ ባንክ አለ፣ ኦሮሚያ ባንክ አለ። አብዛኛው ሰው ሲቢ ስላለው ሲቢን እንነካለን። ሲቢ የሚለውን ነካለን። ይሄው እዚህ ጋር መርጦልናል ሲቢ ብሎ ማለት ነው። እዚህ ጋር ፖይንት አማውንት ፎር ካሽ አውት ይላል። ማውጣት የምትፈልጉትን የፖይንት አማውንት ጻፉ ነው የሚለው። ለምሳሌ 100,000 ቢኖራችሁ 100,000 ብላችሁ ነው መጻፍ የምትችሉት። 200,000 ካላችሁ 200,000 ብላችሁ ነው የምትጽፉት። ግን እዚህ ጋር እያለ ያለው $1 በ160 ብር ነው እዚህ ላይ የሚመነዘረው። ወደ ባንካችሁ ስትልኩት $10 1600 ብር ሆኖ ነው የሚገባላችሁ። ስለዚህ እዚህ ጋር ፖይንት አማውንት የሚለው ጋር እኔ 100,000 ነው ማውጣት የፈለኩት፣ ማለትም $10 ማለት ነው። ስለዚህ 100,000 ደግሞ 50 ነው። 50 አረኩት ማለት ነው። ይሄው 50 100,000 ነው። 100,000 ጻፍኩ። እዚህ ጋር 1600 ብር ኢቲቪ ብሎ መጣልኝ። አካውንት ኢንፎርሜሽን የሚላለ ከስር ነው የሚለው። ይሄኛውን ይዛችሁ ወደ ላይ እንደዚህ ከፍ ስታረጉት የባንክ ስማችሁን፣ ስልክ ቁጥራችሁንና የባንክ አካውንታችሁን እንድታስገቡ ይጠይቃችኋል። እዚህ ጋር ትክክለኛ የባንኩ ላይ ያላችሁን የባንክ ቡካችሁ ላይ ያለውን ስም ወደምትልኩበት፣ ለምሳሌ በቤተሰብም ቢሆን ይቻላል። ግን ስሙን፣ ስልክ ቁጥሩና ባንክ አካውንቱ ተመሳሳይ መሆን አለበት። ስለዚህ ስሜን አስገባለሁ። ፉል ኔም ነው የምታስገቡት። እሺ፣ ከዛ ስልኬን ደግሞ አስገባለሁ። ከዛ ባንክ አካውንቴን በትክክል የተሳሳተ ነገር ከላካችሁ የተሳሳተ ቦታ ነው የሚሄድባችሁ። በዚህ መልኩ ስሜን ከናባቴ ስልክ ቁጥሬንና የባንክ አካውንቴን በትክክል አስገብቻለሁ። ቼክም አድርጌያለሁ። በዚህ መልኩ ካደረግን በኋላ አሁን የቀረን ምንድነው? ዊዝድሮ ማድረግ ነው። ዊዝድሮ ካደረግን በኋላ ብሩ በ24 ሰዓት ውስጥ ይገባልናል ወደ ባንካችን ማለት ነው። ከዛ አያልፍም። ዊዝድሮ እናደርጋለን። ዊዝድሮ የሚለውን ነካለን። ከዛ ቀደም እንደነገርኳችሁ ቬሪፋይ ፔመንት ፓስወርድ ይላል። ይሄ ማለት መጀመሪያ የፊት አሻራ ስትሰጡ ያስገባችሁት ፓስወርድ ነው። ይሄን አብዛኞቻችሁ በእርግጠኝነት ረስታችሁታል። የቱ ጋር ማስተካከል እንደምትችሉ ደግማችሁ ደግሞ የት ፓስወርድ ማስገባት እንደምትችሉ አሳያችኋለሁ። ይሄ ፓስወርድ ከጠፋባችሁ የምታውቁት ከሆነ ግን በትክክል ፓስወርዳችሁን ታስገባላችሁ። ከዛ አስገብታችሁ ቬሪፋይ ትሉታላችሁ ማለት ነው። እንደምታዩት ወደ ባንኬ ላከልኝ ማለት ነው። ከስር በ24 ሰዓት ውስጥ ይደርሳል። 1552 ብር 8 ብሯ ፊ ናት፣ ግብር የምትቆረጥ ናት። ጎይት እንለዋለን ማለት ነው። ከዛ ከዚህ ባክ ብለን እንወጣለን። እንደምታዩት ከፖይንቴ ላይ ቀንሶብኛል።
አሁን ቅድም የነገርኳችሁ ላሳያችሁ። ፓስወርዳችሁን ረስታችሁ ከሆነ የቱ ጋር ነው ማስተካከል የምትችሉት? እዚሁ ሚ ላይ እንዳላችሁ ትመጡና እዚህ ጋር ሴቲንግ የሚለውን ትነካላችሁ። ከዛ እዚህ ጋር አካውንት ማናጀር የሚለውን ትነካላችሁ። ከዛ አካውንት ፓስወርድ አለ፣ ሴኩሪቲ ፓስወርድ አለ። ሴኩሪቲ ፓስወርድ የሚለውን ቼንጅ የሚለውን ትነኩታላችሁ። እንደዚህ ያመጣላችኋል። እዚች ጋር ፎርጌት ፓስወርድ የሚል አለ። ፎርጌት ፓስወርድ ስትሉት የፊት አሻራ እንድትሰጡ ይጠይቃችኋል፣ ድጋሚ ማለት ነው። ከዛ ድጋሚ መጀመሪያ የሰጣችሁትን የፊት አሻራ አስገብታችሁ ፓስወርዳችሁ መቀየር ትችላላችሁ በዚህ መልኩ ማለት ነው።